በተለይ ሴቶች ይህንን ቪዲዮ እስከ መጨረሻ ድረስ ማየት አለባችሁ። የማህፀን ካንሰር እንዳለብሽ የምታውቂው 10 ዋና ዋና ምልክቶች የትኛዎቹ ይመስልሽ? ሰላም እንዴት አላችሁ? ውድ የቢኒ ቲዩብ ቤተሰቦች እንደምን ቆያችሁ? ዛሬ 10 ዋና ዋና የማህፀን ካንሰር ምልክቶችን እናያለን ማለት ነው። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። ላይክ እና ሼር በማድረግ ተደራሽ አድርጉት። የማህፀን ካንሰር በጣም አስከፊ ከሚባሉት በሽታዎች አንዱ ነው። ገዳይ ከሚባሉትም የመጀመሪያና ቀዳሚው ነው። ስለዚህ የማህፀን ካንሰር ምርመራን በጊዜ በማድረግ ሕክምናውን መታከም የሚችልበት ደረጃ እያለ መታከም እንድትችሉ እነዚህን 10 ምልክቶች ማወቅ ይኖርባችኋል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብና አስተያየት ካላችሁ ኮሜንት መስጫው ላይ ሀሳባችሁን በማስቀመጥ መጀመር ትችላላችሁ ማለት ነው። ችላ ልትሏቸው የማይገቡ የትኛዎቹ ምልክት ናቸው ካንሰር ይሆኑብኛል ተብለው ሊያሰጉ የሚችሉት የሚሉትን እስከ ቪዲዮ መጨረሻ እንድትከታተሉ። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አንደኛው ባልተለመደ ሁኔታ ከብልት ደም መፍሰስ ወይንም ደግሞ የማህፀን ህክምና የሚያደርጉ አብዛኛዎቹ ሴቶች የተዘበራረቀ የደም መፍሰስ ምልክት ያያሉ ወይንም ደግሞ ድንገት የሚከሰት የደም መፍሰስ ይታይባቸዋል ማለት አንዱ የማህፀን ካንሰር ምልክት ሊሆን ይችላል ማለት ነው። ስለዚህ ደም የሚፈሳችሁ ሴቶች ጥንቃቄ ማድረግ ይኖርባቸዋል። ይህ የደም መፍሰስ በሌሎች የጤና እክሎች ሊያጋጥም ይችላል። ለምሳሌ ከማህፀን ካንሰር ውጭ የተለያየ ህመሞችም እንደዚህ አይነት ነገሮችን ሊያጋጥሙ ይችላሉ። ለምሳሌ የሆርሞን አለመመጣጠን ሲኖር፣ የዳሌ አካባቢ ህመም ካለ፣ እንዲሁም ደግሞ የዳሌ አካባቢ ኢንፌክሽኖች ካሉ ደም ሊፈስ ካንሰር ላይሆን ይችላል። ነገር ግን ምርመራዎችን በማድረግ ነው እንግዲህ ካንሰሩ በአቅራቢያው ወደሚገኝ የሰውነት ክፍሎች የሚዛመትበት ጊዜ በቀላሉ የሚቀደዱ ወይንም ደግሞ የሚበጠሱ ትናንሽ የደም ቧንቧዎች በመፍጠር በቀላሉ የደም መፍሰስ እንዲከሰት ያደርጋል ማለት ነው። ይህ የደም መፍሰስ በወር አበባ ዑደት መካከል ከግብረ ስጋ ግንኙነት በኋላ እና ከዘመነ ርጣት በኋላም ሊያጋጥም ይችላል። ያ ማለት አንድ ሴት የወር አበባ በምታይበት ሰዓትም እንዲሁም ደግሞ የወር አበባ ማየት አቁማ አርጣ እንደዚህ አይነት ምልክቶችን ልታይ ትችላለች ማለት ነው። እንግዲህ በዚህ በወር አበባ ዑደት መካከል ወይንም ደግሞ በግብረ ስጋ ግንኙነት በኋላ የደም መፍሰስ የሚያጋጥማት ከሆነ ወደ ሕክምና መስጫ ተቋም በመሄድ ቼክ ማድረግ ይኖርባታል ተብሎ ይገመታል። ሁለተኛው ያልተለመደ የብልት ፈሳሽ ነው። እንግዲህ ተፈጥሯዊ የሆኑ የብልት ፈሳሽ የሚታይባቸው መንገዶች አሉ። ከነዛ በተለየ ሽታ የሌለው ንጹህ የብልት ፈሳሽ ጤናማ ሊሆን ይችላል ማለት ነው። ይህ የብልት ፈሳሽ መጠኑ እየጨመረ ከሄደ፣ መጥፎ ሽታ ካለ ወይንም ደግሞ ያልተለመደ ወይንም የተለየ እይታ ወይም መልክ እየያዘ ከመጣ ይህ የኢንፌክሽን ወይንም ደግሞ የማህፀን ካንሰር ሊሆን ስለሚችል አስፈላጊውን ምርመራ ማድረግ ይኖርባቸዋል። እንግዲህ የማህፀን ካንሰር የተያዙ ከሆነ ፈሳሹ ከባድ ወይንም ደግሞ ወፍራም አመድ የመሰለ ቀለም፣ ውሃማ፣ ቡናማ ወይንም ደግሞ ከደም ጋር የተቀላቀለ ሊሆን ይችላል ማለት ነው። ስለዚህ እነዚህ ምልክቶች እያያችሁ ራሳችሁ ማነጻጸር ትችላላችሁ ማለት ነው። ሶስተኛው በግብረ ስጋ ግንኙነት ወቅት ህመም ስሜት መሰማት ነው። ኖርማል ግንኙነት እያደረጉ ወሲባዊ ግንኙነት ሲያደርጉ በዚህ ሰዓት የህመም ስሜት የሚሰማት ከሆነ ራሷን መጠርጠር ይኖር። እንግዲህ በግብረ ስጋ ግንኙነት ህመም ያለው የግብረ ስጋ ግንኙነት አንዱና ዋነኛው የማህፀን ካንሰር ምልክት ነው። ስለዚህ በግብረ ስጋ ግንኙነት ወሲባዊ ግንኙነት በምታደርጉበት ሰዓት እንደዚህ አይነት ህመም ስሜቶች የሚሰማችሁ ከሆነ አስቀድማችሁ ምርመራ ማድረግ ይኖርባችኋል። እንዲሁም ራሳችሁን ጥርጣሬ ውስጥ አስገብታችሁ በስርዓት ካንሰሩን ሊሆን ስለሚችል እንግዲህ ካንሰሩ በአቅራቢያው ወደሚገኝ የመራቢያ አካሎች ተዛምቷል ማለት ነው። እንደዚህ አይነት ህመሞች ሲሰሙ ማለት ነው። ከህመሙ በተጨማሪም ወፍራምና መጥፎ ሽታ ያለው ፈሳሽም ሊኖረው ይችላል ማለት ነው። ስለዚህ እነዚህን ግንዛቤ ይዛችሁ ምርመራውን ብታደርጉ የተሻለ ነው ብዬ አስባለሁ። አራተኛው የዳሌ ህመም ነው። እንግዲህ የዳሌ ህመም በሴቶች ላይ የሚታይ የተለመደ ምልክት ነው። በተለይም ደግሞ እርግዝና ካለ የወር አበባ በሚያዩበት ሰዓት እንደዚህ አይነት ህመሞች ይታያሉ። በተጨማሪም በወር አበባ ጊዜ ቁርጠትና ህመም የሚታይ ምልክቶች ሲሆኑ ካንሰሩ ወደ ሌላ ከባድ ችግር እንዳለብን አመላካች ይሆናል ማለት ነው። በእነዚህ ሰዓት እንደዚህ አይነት ህመም ካዩ ነገር ግን
ለረጅም ጊዜ የሚቆይ በተደጋጋሚ የሚከሰት በማህፀን ካንሰር የሚሰቃዩ ከሆነ ባልተለመደ ሰዓት የሚከሰትና በወሩ ማንኛውንም ቀን ወይም ጊዜ የሚጀምር ድንገተኛ የላሌ ህመም ሊያጋጥማት ይችላል። በተጨማሪም እንደዚህ አይነት ህመም ካጋጥመን ያለን የካንሰር ህመም ከፍተኛ ደረጃ ላይ መሆኑን አመላካች ምልክቶች ናቸው ማለት ነው። ስለዚህ እነዚህ ምልክቶች ካያችሁ ምርመራ ማድረግ ይኖርባቸዋል። አምስተኛው ሽንት የሚሸኑበት ጊዜ ምቾት ማጣት። ይህ እንግዲህ የማህፀን ካንሰር ሽንት ከሚሸኑበት ወቅት ምቾት እንዳይሰማዎት ያደርጋል ማለት ነው። እንግዲህ በጣም የተለመደ የዚህ ገዳይ በሽታ ምልክት ነው ማለት ነው። የሚያቃጥል አደገኛ ስቃይ ያለው በሽታ ምልክት ነው ማለት ነው። እንግዲህ በሚሸኑበት ወቅት ምቾት ማጣት የሚከተሉትን ምልክት ያሳያል ማለት ነው። አሁን የምነግራችሁን ምልክት ካያችሁ እነዚህ ካንሰር ያለባት ሴት የምታየው ምልክት ነው። የመጀመሪያው ማቃጠል ነው። ከዛ ይህ ማቃጠል በስለት የመወጋት አይነት ስሜት ወይንም ደግሞ በሚሸኑበት ወቅት የማጣበቅ ወይም ሽንት ቧንቧ መጥበብ አይነት ስሜት ናቸው ማለት ነው። እነዚህ ምልክቶች ካሉ እንግዲህ ካንሰሩ በቅርብ ወደሚገኝ አካል ክፍሎች መዛመቱን የሚያመላክት ነው ማለት ነው። ስለዚህ እነዚህ ምልክቶችን የምታዩ ከሆነ ቶሎ ብላችሁ ምርመራ ማድረግ ይኖርባችሁ። እንግዲህ ካንሰር ምን ያክል አስከፊ እንደሆነ እኔ አልነግራችሁም፣ ታውቁታላችሁ። ስለዚህ ጥንቃቄ የሚያሻው ነገር በመሆኑ መጠንቀቅ አለባችሁ። ነገር ግን በሚሸኑበት ወቅት ምቾት ማጣት ሌሎች መነሻዎችም ሊኖሩት ይችላሉ። የግድ ካንሰር ብቻ ነው እያልኳቸው አይደለም። የማህፀን ኢንፌክሽን ሊሆን ይችላል። ሌላም ምልክቶች ሊሆን ይችላሉ። ለምሳሌ የሽንት ቱቦ ኢንፌክሽን ሊሆን ይችላል። የሽንት ፊኛ ችግሮች ሊሆኑ ይችላሉ። የሲስት ኢንፌክሽኖች ወይንም ደግሞ የማህፀን ኢንፌክሽኖች ሊሆኑ ይችላሉ። በግብረ ስጋ ግንኙነት የሚተላለፍ በሽታዎች ሊሆኑ ይችላሉ። ምክንያቱም ብዙ አይነት በሽታዎች ስላሉ ከነዛ መካከልም ሊሆን ስለሚችል ብቻ ጥንቃቄ በማድረግ የትኛው ነው ብላችሁልኝ መገመት የምትችሉት ግን ምርመራዎችን በማድረግ መሆኑን ላስረዳችሁ ፈልጋለሁ ማለት ነው። ስድስተኛው ለረጅም ጊዜ የሚቆይ የወር አበባ ዑደት ነው። እንግዲህ የካንሰር ህመም ያለባቸው ሰዎች ከባድና ለረጅም ጊዜ የሚቆይ የወር አበባ ሌላኛው የተለመደ የማህፀን ካንሰር ምልክት ነው። ስለዚህ ማህፀን ካንሰር የሚሰቃዩ ሰዎች ያልተለመደ ሌላኛው የማህፀን ደም መፍሰስ ይታይባቸዋል። የማህፀን ካንሰር በሚይዝበት ወይንም ደግሞ በሚራባበት ጊዜ የማህፀን መቆጣት ይከሰታል ማለት ነው። ከዚህ ጋር ተያይዞ በማህፀን ደም መፍሰስ ይከሰትባቸዋል ማለት ነው። ባልተለመደ ሁኔታ እንግዲህ የሚፈሰው የወር አበባ ወይንም ደግሞ ደም ከባድ ሊባል የሚችል በተለይም ደግሞ በ2 ሰዓት ልዩነት ሞዴስ የሚያስቀይር ከሆነ ይህም ከፍተኛ የሆነ ደረጃ ላይ መድረሱን የሚያሳይ ነው ማለት ነው። በማህፀን ደም መፍሰስ በተለያየ ምክንያቶች ሊመጣ ይችላል። ከካንሰሩም በተጨማሪ ከፍተኛ ወይንም ደግሞ ከባድ የደም መፍሰስ በሆርሞኖች አለመመጣጠን ሊመጣ ይችላል። በዳሌ ኢንፌክሽን እንዲሁም ደግሞ በታይሮይድ በሽታ ያለባቸው ሰዎች በማህፀን ደም መፍሰስ ሊያዩ ይችላሉ። የጉበት በሽታ እና የኩላሊት በሽታ ያላቸው ሰዎችም እንደዚህ አይነት ምልክቶችን ሊያዩ ስለሚችሉ ካንሰር መሆኑን ግን ማረጋገጥ የምትችሉበት ብዙ አይነት መንገዶች፣ ህክምናዎች ስላሉ እሱን ማረጋገጥ ይኖርባችኋል እላችኋለሁ። 7ኛው የሽንት ፊኛን አለመቆጣጠር ነው። እንግዲህ በካንሰር ህመም የምትሰቃይ ሴት የሽንት ፊኛዋን መቆጣጠር አትችልም። ያ ማለት ግን እርጉዝ ሴቶችና በብዛት ፈሳሽ ነገር የጠጣ ሰው ወደ ሽንት ቤት መመላለስ የተለመደ ነገር ነው። ከዚህ ለየት ያለ የተለየ ባህሪ ካያችሁ ይህም የካንሰር ህመም ሊሆን ስለሚችል መገመት ይኖርባችኋል ማለት ነው። ምንም በማያውቁት ምክንያት የችግር ካጋጠማችሁ በተጨማሪ ምርመራ ያስፈልጋችኋል ማለት ነው። ተጨማሪ ምርመራዎችን ማድረግ ይኖርባችኋል። በማህፀን ካንሰር የሚሰቃዩ ሴቶች የሽንት ፊኛ መዘጋት የመጀመሪያ አንገብጋቢ ችግር ነው ማለት ነው። ሽንት ፊኛቸው ይዘጋል። ይህም ደግሞ ከፍተኛ ችግር ላይ መድረሱን የሚያሳይበት ነው ማለት ነው። ይህ ችግር እንግዲህ የሚያሳየው ያለባት የማህፀን ችግር ከማህፀን ወደ ሽንት ፊኛና በአቅራቢያ ወደሚገኝ የሽንት ቧንቧዎች መዛመቱን የሚያመለክት ነው ማለት ነው። ስለዚህ ከፍተኛ ደረጃ መድረሱን የምትገምትበት አንዱ ምልክት ነው። እንግዲህ ይህ የሽንት ማጥ ወይም የሽንት ፊኛን መታፈን ነው ማለት ነው። እንግዲህ የማህፀን ካንሰር ህመም ኖሮባቸው ሕክምና እየወሰዱ የሚገኙ ሰዎች የሽንት ፊኛ መቆጣጠር ችግርና በሽንት ውስጥ ደም ይታይባቸዋል ማለት ነው። ይህ ደግሞ ህመሙ ምን ያክል አስከፊ ደረጃ ላይ እንደደረሰ የሚያመላክት ነው ማለት ነው። 8ኛው
8ኛ የሰውነት ክብደት መቀነስ ነው። በካንሰር በሚያዙበት ወቅት በሽታ የመከላከል ስርዓታቸው ካንሰሩን ለመዋጋት ከፍተኛ ሁኔታ ይሰራል ማለት ነው። ያ ሲሆን ደግሞ ሰውነታቸው የሳይቶኪን የተባለውን ትናንሽ ፕሮቲኖች ያመርታል። እነዚህ ሳይቶኪኖች ፊትን ወይንም ደግሞ ቅባትን ከተለመደው ፍጥነት በላይ ይሰባብሩታል ማለት ነው። ይህም ከአመጋገብ ሁኔታ አንጻር የክብደት መቀነስ እንዲከሰት ያደርጋል ማለት ነው። የአመጋገብ ፍላጎታችሁን ስለሚቀንስ በፍጥነት ክብደት የሚቀንስ ከሆነና አሁን በነገርኳችሁ ምልክቶች ውስጥ የምታዩት ነገር ካለ የማህፀን ካንሰር አጋጥሞት ሊሆን ስለሚችል ሕክምና ማድረግ፣ ተገቢውን ክትትል ማድረግ፣ ምርመራ ማድረግ ይኖርባችኋል ማለት ነው። የካንሰር አስከፊነቱ ከባድ ስለሆነ ይህን ደረጃውን አውቆ ደግሞ ሕክምናን ለማድረግ መረባረብ ይኖርባችኋል ማለት ነው። ከዚህ በላይ የዘረዘሩላችሁን ምልክቶች ካሉ 9ኛው ዘወትር የድካም ስሜት መስማት ነው። እንግዲህ ስራ በሚበዛበት ቀን ማንኛውም ሰው በጣም የድካም ስሜት ይሰማዋል። ነገር ግን ትንሽ ረፍት በሚያደርጉበት ጊዜ ደግሞ እንደገና መንፈሳችሁ ታድሶና በኃይል የምትነሱበት አጋጣሚ ይኖራል። ስለዚህ በቂ ረፍት አድርገው አብዛኛውን ጊዜ የድካም ስሜት የሚሰማችሁ ከሆነ ግን የካንሰር ህመም ሊሆን ስለሚችል ጉዳዩን አሳሳቢ ያደርገዋል ማለት ነው። ይህ ደግሞ አስፈላጊውን ምርመራ እንድታደርጉ የሚገፋፋችሁ ነገር ነው። ምክንያቱም በካንሰር በሚያዙበት ጊዜ ጤናማ የሆኑ ቀይ የደም ሴሎች በሽታውን ለመከላከል በነጭ የደም ሴሎች ይተካሉ ማለት ነው። ይህ ሁኔታ ደግሞ የደም ማነስ ስለሚያስከትል ድካም ወይንም ደግሞ የኃይል መቀነስ ሊኖሩ ይችላል። የምግብ ፍላጎት መቀነስ እንዲፈጠር ያደርጋል ማለት ነው። በዛ ሰዓት ድካም ሊሰማችሁ ይችላል። የደም ማነስ የሚከሰት ከሆነ ካንሰሩ በፍጥነት እየተራባ መሆኑን የሚያሳይ ማስጠንቀቂያ ምልክት ስለሆነ በጣም በፍጥነት መታከም ይኖርባችኋል። እነዚህ ምልክቶች ካያችሁ ወይንም እነዚህ ምልክቶች ካለባችሁ። 10ኛና የመጨረሻው የእግር ህመም ነው። እንግዲህ በካንሰር የምትሰቃይ ሴት የእግር ህመም ይታይባታል። ይህ ደግሞ የማህፀን ካንሰር ህመም ያለባቸው ሴት የእግር ማበጥና ህመም ይታይባቸዋል። ይህም ደግሞ ካንሰሩ በሚዛመትበት ጊዜ የደም ዝውውርን ይዘጋል። ይህም የእግር እንዲያብጥ ያደርጋል ማለት ነው። ወይም እግራቸው እንዲያብጥ ይሆናሉ ማለት ነው። ያበጠው እግር እንግዲህ ቁስልና ከፍተኛ ህመም ስሜት በመፍጠር በየቀኑ ስቃይ እንዲሰማቸውና ህመማቸው አስከፊ ደረጃ ላይ እንደደረሰ የሚያዩበት አስከፊ ነገር ያሳያቸዋል ማለት ነው። ቤተሰቦች ቪዲዮ ከተመቻችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ላይክ እና ሼር እያደረጋችሁ ሀሳብና አስተያየት ካላችሁ ኮሜንት መስጫው ላይ ሀሳባችሁን እንድታስቀምጡልኝ ሰብስክራይብ ማድረግ አትርሱ።